ሰላም ቤተሰቦች እንዴት ቆያችሁ? ዛሬም በቀጣይ ቪዲዮ ተመልሻለሁ ማለት ነው። በመጀመሪያ ቪዲዮ የመጀመሪያ ፊደሎች ነው እዚህ ጋር ያሉትን የአማርኛ ፊደላት ሁሉንም የመጀመሪያ ፊደሎችን በእነዚህ ክፍል አይተናል። አሁን ደግሞ የምናየው ምንድነው? ሁለተኛ ፊደሎችን ዛሬ እናያለን። ይሄው ሁለተኛ ፊደሎች ከታች አሉ፣ እነዚህ ፊደሎች ማለት ነው። እነዚህ በሙሉ ሁለተኛ ፊደሎች ናቸው እናያለን። ከየት ነው የወጡት? ከዚህ ነው የወጡት። ሁለተኛ ፊደሎች በሙሉ ከዚህ ነው የወጡት። በደንብ ነግሬያቸዋለሁ በመጀመሪያው ቪዲዮ። ፊደሎችን በተለይ የአንደኛ ፊደሎችን ወደ ታች ማንበብ በጣም አስፈላጊ ነው ማለት ነው። የአማርኛ ፊደሎችን መጻፍ ማንበብ ለመቻል እዚህ ጋር ትኩረት መጀመሪያ ከሁሉም በፊት እዚህ ጋር ትኩረት አድርጉ። የመጀመሪያ ፊደሎችን ለያችሁ ማለት ደግሞ አንዱን ፊደል ወደ ጎን ማንበብ አይከብዳችሁም። አሁን ለምሳሌ ቺኛቱ ፊደል መ እንደሆነች ካወቃችሁ ወደ ጎን ማንበብ አይከብዳችሁም ማለት ነው። መ ሙ ሚ ማ ሜ ም ሞ። ስለዚህ ይሄ ለምን ይጠቅማችኋል? ወደ ተግባር ስናመጣው አሁን እቺን ፊደል የመ ሶስተኛ ፊደሏን የመጀመሪያውን ካወቃችሁ ወደ ጎን ካወቃችሁ ማንበብ መጥራት ካወቃችሁ፣ ስለዚህ ሶስተኛ አራተኛ ፊደሉን በመቁጠር ራሱ መለማመድ ራሳችሁን አእምሯችሁን ማለማመድ ትችላላችሁ ማለት ነው። ለዛ እንዲጠቅማችሁ ስለዚህ ምንድነው ማድረግ ያለብን? ይሄ ሁለተኛ ፊደሎችን ወደ ታች ማንበብ እንለማመዳለን ማለት ነው በዚህ ቪዲዮ ከኔ ጋር። ስለዚህ እነዚህን ቪዲዮዎች አሁን ሁለተኛ ፊደሎችን እዚህ ጋር አውጥቻቸዋለሁ ለብቻ። የመጀመሪያ ፊደሎችን ከላይ ማየት ትችላላችሁ በመጀመሪያው ቪዲዮ። አሁን ሁለተኛ ቪዲዮን እዚህ ጋር አቀርብላችኋለሁ ማለት ነው። እዚህ ጋር ማንበብ መጻፍ ለነገ የሚባል ጉዳይ አይደለም። ስለዚህ ዛሬ ወስኑና ኦንላይን መማር የምትፈልጉ በተለይ ጊዜያችሁን በአጭር ጊዜ በ2 ወር በ3 ወር እንደዚህ ተምራችሁ ማጠናቀቅ የምትፈልጉ ተማሪዎች ከታች ባለው ስልክ ቁጥር በዋትስአፕ ቴሌግራም ወይም ኢሞ ላይ ብትደውሉልኝ ባላችሁበት ሆናችሁ ጥሩ የቋንቋ ትምህርት ከኔ ጋር ማግኘት ትችላላችሁ። ስለዚህ ይሄንን ለማስታወስ ነው። አሁን ወደ ፊደሎች እንሄዳለን። የመጀመሪያው ፊደል አሁን የሃ ቤት ነው። የሃ ሁለተኛ ሁ ነው። ቀጣይ እንሄዳለን። ሁ ሉ ሁ። ያው ሁ ሉ ሁ። ሙ ሱ ሩ ሱ ሹ ቁ ቡ ቡ ቡ። ይሄኛው ቡ ነው። ይሄ ቡ። እንደገሙ ከመጀመሪያ ጀምረን ሁ ሉ ሁ ሙ ሱ ሩ ሱ ሹ ቁ ቡ ቡ። በጣም አሪፍ። ሲነበቡ እነዚህን ይመስላሉ ማለት ነው። ቀጣይ ፊደሎች ደግሞ ከዚህ ጋር እንጀምራለን። የመጀመሪያው ማን ነው? የተ ሁለተኛ ፊደል ቱ ነች አይደል? ቱ። ስለዚህ እንቀጥላለን። ቹ ቱ ቹ ሁ ኑ ኑ ኡ ኩ ሁ ው ኡ ዙ ዡ። እንደግማለን አንድ ጊዜ ቱ ቹ ሁ ኑ ኑ ኡ ኩ ሁ ው ኡ ዙ ዡ። እነዚህን ይመስላሉ ማለት ነው። እሺ ቀጣይ ደግሞ እዚህ ጋር እንጀምራለን ሶስተኛው ላይ ማለት ነው። የመጀመሪያው የየ ፊደል ሁለተኛ ፊደል ዩ ዩ ዱ ጁ ጉ ጡ ጩ ጡ ጹ ጹ። እነዚህ ሁለቶቹ ተመሳሳይ ናቸው። ጹ ጹ ፉ ፑ። እሺ እንደግማለን። አሁን ዩ ዱ ጁ ጉ ጡ ጩ ጡ ጹ ጹ ፉ ፑ። ፊደሎቹ ይህን ይመስል ነበር። እንደ አይነት አስተማሪ ቪዲዮዎች እንዲደርሳችሁ የእኛን ቻናል የዩቲዩብ ቻናል ሰብስክራይብ በማድረግ አባል ሁኑ፣ ቤተሰብ ሁኑን። ይህን ቪዲዮ ከወደዳችሁት ደግሞ ላይክ፣ ኮመንት አስተያየታችሁን ጻፉልን። ከልብ እናመሰግናለን። ሰላም።